ሲህርና አይን ናስ እንደዚሁም ደግሞ ጅን ከሰውነቶቻችን ውስጥ እንዳይወጡ የሚያደርጋቸው ነገራቶች ምንድናቸው? ብዙ ጊዜ ተደጋጋሚ ሩቃዎችን እየወሰድን ዒላጆችን እየወሰድን ላኪን ሲህር አሊያም ደግሞ ጅን ከሰውነቶቻችን ለመውጣት ያስቸግሩናል። እነኚህ የሚሆኑባቸው ምክንያቶች አሉ። አንደኛውና የመጀመሪያው በቁርአኑ ላይ የቂን ሊኖረን ይገባል። ይሄን ዒላጅ ይሄን ህክምና የቁርአኑን ህክምና በምንወስድ ጊዜ በቁርአኑ ላይ ሙሉ በሙሉ የቂን ሊኖረን ይገባል። ሁለተኛ ሩቃውን የሚያደርግልን ግለሰብ ላይ ሳይሆን አላህ ላይ ነው ተወኩል መሆን ያለብን። ብዙ ጊዜ ቀልቦቻችንን ሩቃውን ወደሚያደርግልን ሰው ስናስጠጋ በዛ ምንም ነገር ልናገኝ አንችልም። ተወክልነቶቻችን ወደ አላህ ነው መሆን ያለበት። ሶስተኛው መንገድ ደግሞ ሩቃውን በምንወስድበት ዒላጁን ህክምናውን በምንወስድበት ሰዓት ላይ ህክምናው እስከገባን ቢያንስ አንድ እርምጃ እንኳን መጀመሪያ ከነበርንበት የዒባዳ ደረጃ መጨመር አለብን። ለምሳሌ ሰላት 5 ወቅት ሰላት በጀማዓ በመስገድ የጧትና የማታ ዚክሮችን በማድረግ በቀን ያቅምን ያክል ሰደቃ በመስጠት ዱዓ በማብዛት በእንደነኚህ አይነት መንገዳቶች ከሄድን በአላህ ፍቃድና በአላህ መሽያ ያ ጅን ሳያስቸግር ከሰውነቶቻችን ውስጥ እንዲወጣ ያደርግልናል ማለት ነው። እነኚህ ሶስቱን ነገራቶች በመጠበቅ ጅን አሊያም ሲህር በፍጥነት ከሰውነቶቻችን ውስጥ እንዲወጣልን ያደርግልናል ማለት ነው።